ሀና ቤተሰቦቿን ስታገኝ ከአሳዳጊ አባቷ የምትለይ ይመስላችኋል? ለአሳዳጊ አባቷ ያላቸው ፍቅርስ በምን ትገልጻላችሁ? እያንዳንዳችን እንግዲህ እዚህ ጋር መልስ ሰጥተናል። ድምጻችንም ይሰማ ማለት ነው። መለየት አይደለም፣ ለአሳዳጊ አባቷ የተሻለ ህይወት ማግኘት አለባቸው ብላለች። ኧረ እኔ ጥያቄ ያለኝ ባዩሽ እንዴት ነው ሀኒቾ የሚላት ልጅ መሆኗን ያወቀችው? እባካችሁ ድምጻችን ይሰማ፣ እኔም ድምጻችን ይሰማ ብያለሁ። የሁሉ ሰው ጥያቄ ነው። የምትችሉ ቶሎ ለመመለስ ሞክሩ። ሁላችንም ግራ ተጋብተናል። የሀኒቾ አባት ይለያሉ፣ ከወላጅ አባት በላይም ናቸው የምትሉ በላይ ከሳዩኝ ብላለች። እንግዲህ ሁላችሁም የራሳችሁን ድምጽ ማሰማት ግዴታ አለባችሁ። ሀኒቾ አሳዳጊ አባቷ አትለይም፣ ምክንያቱም በጣም ልዩ አባት ናቸው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ወድና የተከበራችሁ የኑራ ቢንት ባባ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም። በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። ያላ ሰላምና እዝነት ረድኤት በሁላችንም ላይ ይሆን። ዛሬ እንግዲህ ኖላዊ ድራማ ክፍል 46ን እንግዲህ ይዤላችሁ መጥቻለሁኝ። የሁላችንም ጥያቄ ነው። ሁላችንም ነን ግራ የተጋባ ነው። ሁላችንም እንግዲህ በጣም ግራ ተጋብተናል። አንገብጋቢ እና እጅግ ልብ አንጠልጣይ የሆነ ጥያቄ ይዤላችሁ መጥቻለሁኝ። ሁላችሁም ሀሳባችሁን አስተያየታችሁን በኮመንት እፈልጋለሁኝ። ሁላችሁም አብራችሁን ተከታተሉ እና ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሁላችሁም ደግሞ እንግዲህ ሀኒቾ ከአሳዳጊ አባቷ በመጀመሪያ ያላትን ሁኔታ ሁላችንም እናውቃለን። አሁንስ ቤተሰቦቿን ስታገኝ ምን ተሰማት? እንዴት ሆነች? እንዴት ነው ልዩነቱ የሚለውን ሁላችንም እዚህ ጋር እንግዲህ አስተያየታችንን አብረን እናያለን ማለት ነው። አረ አይሆንም፣ እንደውም አብሮ የሚኖሩ ይመስሉኛል። የወሎ ህዝብ ምን ያህል የውሃ መሆኑን እናሳውቃለን ብላለች። ሀኒ ብልሃት አትናገርም እንጂ አባቷን መቼም አትተውም ብላለች። ሚኪዬ በትክክል ማለት ነው። መቼስ የመጣንበትን ከረሳን የምንሄድበት የምንመለስበት እንዳይጠፋን ግን መጀመሪያ ቤተሰቦቿን ሳታገኝ እንዴት አሳዳጊዋ ካሳድገው እንዴት አድርጎ እንዳሳደጋት አይተናል ከመጀመሪያው እስከ መጨረሻው። አሁን ግን ቤተሰቦቿ ሲታወቁ፣ ቤተሰቦቿ ሲገኙ ጥላ የምትሄድ እኔ አይመስለኝም። ሁላችሁም አስተያየታችሁን አጠብቃለሁኝ ማለት ነው። ውጤቱ እንዳይቀሩ ሀና አባቷን መቼም አትተውም። አዎ አትተውም። ምክንያቱም ለዚህ ደረጃ ያበቃት ማን ነው? አይለያዩም ብላለች። አዎ አይለያዩም፣ በጭራሽ አትለይም። ግን ወይዘሮ ሜላት ደምን እያፈላችሁ ነው ብላለች። ደምሽ እንኳን እንዳይፈላ እኔ ቆንጆ አብሽሪ፣ አትለይም፣ ግን ውጤቱ እንዳይቀር ብላለች። በፍጹም ማድረግ የሌለበት ነገር ነው ብላለች። የኔዋ አታደርገውም። ለምን ቢባል ያሳደገው አባት እናቷም ሆኖ አሳድጓታል። አዎ ለዚህ ደረጃ ያበቃት ማን ነው? እንግዲህ ከፈጣሪ በታች ከአላህ በታች እሱ ነው ማለት። ትላንትና ይሄን አክል ባንከባከባት ለዚህ ደረጃ ባያበቃት ኖሮ የት እንደምትገኝ እሷ ታውቋለች። እና ምንድነው የሚባለው እንደ አባባላችን የበላነበት ቤት እንግዲህ ውጭ አየሩ ስናየው እንኳን ደስታ ይሰማናል። እንኳን ይሄን አክል አንድ ቀን ለጊዜ እንኳን መስዋዕት የከፈለላትን ያሳዳጊዋን ይቅርና አንድ ቀን ውለታ የዋለላችሁን ሰው መርሳት እንደሌለባችሁ በዚህ አጋጣሚ ለነግራችሁ ፈልጋለሁ። ወደ ተከበራችሁ የኑራ ቢንት ባባ ቤተሰቦች ሀሳብ አስተያየታችሁን በኮሜንት ማስቀመጣችሁን አሁንም እንዳትረሱ ነው። ኢንሻአላህ መለያት የለባትም። እሳቸው ታክሞ ድነው የድሮ አባት ሙቶ እሱም እቤቱ አባቱን እህቱ አሳዳጊ ልጆቻቸውን እንደዚህ ስላደረሱላቸው ከዚህ
ከዚህ ህይወት ማስወጣት ግዴታቸው ነው። ሀንዬም ከሁሉም እንዳትለይ ሲባል ኖላዊና ወይዘሮ ሜላት ጋር መኖር አለባቸው ብላለች። እንግዲህ እናየዋለን መጨረሻውን የክፍል 46 ግን ሁላችንም በጉጉት እየጠበቅነው እንገኛለን። መጨረሻው ምን ይሆን አብረን እናየዋለን ማለት ነው። ሀናና አባቷ በጣም ይዋደዳሉ። ስለዚህ የምትለያዩ አራ አይመስለኝም። ሀንዬ ልጅ መሆኗን ከታወቀ ልጅዋ መሆኗን ከታወቀ ሜላትና ባሎም ይታረቃሉ፣ ቤቱ በደስታ ይሞላል ብላለች። አዎ እንደሚሞላም ደግሞ እርግጠኛ ነን ማለት ነው። መጀመሪያ ምርመራ እንዳይቀር የኢራንና የእስራኤል ጦር ያልተናነሰ ጦር ነው የምንከፍተው አላለችም? ታይ እንጂ ዛህራዬ ታይ እንጂ ጦር ለማንም አይበጅም። አለኩል ሀልን መጀመሪያ የመጣነበትን መርሳት የለብንም። ሁላችንም ደግሞ እዚህ ጋር ልባችን ተንጠልጥሏል። ሀኒ መጨረሻው ምን ይሆን የሚለውን ሁላችንም ልብ ተንጠልጥሏል። ስለዚህ ይሄን ነገር ደግሞ አብረን እናያለን። እኔም አይመስለኝም ሀና አባቷም በጣም ነው የምትወደው ብላለች። በትክክል ከሱ አትለይም፣ ደስታዋ እጥፍ ድርብ ይሆናል ብላለች። በትክክል ማለት ነው። ሀኒ ቤተሰቦቿን ብታገኝም ከአባቷም ከእናቷ ብትሆንም አሳዳጊዋን ግን የምትተውበት ምክንያት ምንም የለም፣ ምንም አይኖሩም ማለት ነው። ውድ ቤተሰቦቼ ሀሳብ አስተያየታችሁን ሁላችሁም በኮሜንት ስር አስቀምጡልኝ። እንወዳችኋለን፣ እናከብራችኋለን። ኖላዊ ድራማ ሁላችንም እንከታተል። አስተማሪ ትምህርት አለው። ብዙ ነገሮችን በህይወታችሁ እንግዲህ ልትማሩበት ይገባል። ብዙ ነገሮች ደግሞ አሉ። ስለዚህ ያ ነገር አሁን አንዳንዴ ድራማም ስንከታተል ሆነ ድራማ መሆኑን እያወቅን ነው የምንከተለው። ድራማ እንደመሆኑ እያወቅንም ደግሞ እንጓጋለን። ለምንድን ነው ይሄ ደግሞ እኛ የራሳችን የሆነ ምንቀስመው ትምህርት ስላለ ነው ማለት ነው ባጭሩ። እና ሌላችሁ የፈለኩት ደራሲው ጠይቀው ቀም ግምት ትተናል አላለችም? ታይ እንጂ መድዬ ማለት ነው። እና ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንደውም ሀሳብ አስተያየታችሁን በኮሜንት ስር አስቀምጡ። ተከታታይ ድራማን ይዤላችሁ እመጣችኋለሁ። ወዳችኋለሁ። ውድና የተከበራችሁ የኑራ ቢንት ባባ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለነበረን ቆይታ ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።